አሁንም ደግሜ ነው የምነግርህ፣ በቃ ተዋት ልጅቷን ማፈልጋ እኮ ነው። ወይም ደግሞ ዝም ብለህ ወይኔ ሐኪም ቤት አትበል ነገሩ ከተፈጠረ በኋላ። በቃ መጀመሪያ ነበር እሷን ተንከባክበ አርግዛለች ሲባል እንዳረከው መጀመሪያ ፓርት ላይ እንዳረከው አርግዛለች ሲባል የመጀመሪያዎቹ ቀን ላይ እንዳረከው ተንከባክበ ነበር እሷን መኖር የነበረብህ። አሁን ነገር ከመጣ በኋላ እዚህ ወይኔ ሐኪም ቤት ወይኔ ምናምን ብትል ማንንም ሰው ነው የማይሰማ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። በጣም የሆነ ግራ የመጋባት ስሜት ላይ ሆኜ ነው የመጣሁት ዛሬ እና ምንድነው ግራ ያጋባኝ ነገር ትንሱ ከአዲስ አበባ ጠፍታ ሞጆ ተገኘች ሚል ነገር ሰምቼ በቪዲዮ ላይ አይቼ ወንድሜ ተነግሯችሁ ነበር እና እኔ ግራ ገብቶኝ በቃ እስካሁን ድረስም ቪዲዮ አልሰራሁም ነበር እና በግራ በመጋባት ውስጥ ሆኜ ነበር ቪዲዮ አልሰራሁት እና ምን እየተካሄደ ነው በሚለው ነገር በጣም እያሰብኩ ነበር። በጣም የሚያስጠላ ነገር እየተፈጠረ ነው። ትንሱ ከዛ ጠፍታ የሆነ ነገር ሆና ቢሆን ኖሮ አሁን ሰው ባያገኛት እዛ መንገድ ላይ የሆነ ነገር ብትሆን በቃ አላዛርም የሆነ ነገር ይሆናል። እዚህ በጭንቀት አይታችኋል እንዴት እንደተጨነቀ። ማሚም እንደዛው ያረገዘችው ልጅም የሆነ ነገር ቢሆን የሚፈጠረውን ነገር በደንብ አስቡት እስቲ። በጣም የሚያስጠላ ነገር ነው የሚፈጠረው ማለት ነው እና በጣም አዝኜ ነው የመጣሁት በጣም ማለት ነው። ትንሱ ለዚህ የተዳረገችው እና አላዛር በሚያርጓት ነገር እሷን በሚያስጨንቋት ልክ እሷም ደግሞ ጭንቅላቷ እየተነካ የሚወጣው ማለት ነው። 9 ወር ሙሉ ይሄውን ነገር ችላ ይሄው ጭንቅላቷ ተነካላችሁ። ምን አባታችሁ ሊሏት ነው? አሁን እንደዚህ ከሆነች በኋላ ሐኪም ቤት እንሂድ ቢላት ለሷ ምንም ይለውጥላት ነገር የለም። መጀመሪያ ነበር መጠንቀቅ የነበረበት። አሁን እሷ እንደዚህ ጭንቅላቷ ከተነካ በኋላ እንደዚህ ሰው ሲያወራት ራሱ መልስ መስጠት እስከሚያቅታት ድረስ ጭንቅላቷ ተነክቶ እንትን እስከምትል ድረስ መጠበቅ አልነበረበትም። ደሞም የራሱም ጥፋት ነው እንደዚህ እንድትሆን ያረጋት። እኔ አላዛር እየተመለሰ ነው ብዬ መጀመሪያ ላይ ደስ ብሎኝ ነበር፣ ግን ደግሞ ልጅቷን ለካ እያሳበዳት ነበር። አእምሯን እንድትነቅል እያረጋት ነበር። መጀመሪያ ላይም የተናገርኩት ይሄን ነበር። ትንሱ አሁንም ካራቅሽው ጭንቅላትሽን ያሳብድሻል ወይ ይጫወትብሻል ያልኩሽ ይሄን ነበር። አይሽ አሁንም ያው ጭንቅላትሽ ነቀለ። በእግርሽ ሞጆ መሄድ ማለት ቀላል ነው እንዴ? ከአዲስ አበባ ሞጆ እኮ ቀላል ኪሎ ሜትር አይደለም። በዛውም በዚህ እርግዝና ላይ እንዴት የሚታሰብ ነገር ነው? አሁን ሰው በጤናው ከአዲስ አበባ እስከ ሞጆ ድረስ አይደለም። አላዛር የሆነ ነገር ባያረጋት እስከዛሬ ድረስ የሆነ ነገር እስከዛሬ ድረስ የሁሉ ችግር ሲፈጠር ካጠገባው ባለመሆኑ ነው ጭንቅላቱ የተነካው። አሁንም ደግሞ የሁሉ ነገር ተፈጠረ። የሆነ ልጇ የሆነ ነገር ቢሆን እሱም አርፎ አይቀመጥም። ልጅ የሆነ ነገር ሆነብኝ ብሎ እሱም ራሱ ላይ የሆነ ነገር ሊያደርግ ይችላል፣ አይታወቅም። ግን ደግሞ ሁሉም ነገር አልፎ እሷም ተገኘች። ከተገኘች በኋላ ሆስፒታል እንሂድ ማለት ጥሩ ነው ለሷ። ግን ደግሞ መጀመሪያ ነበር ማለት የነበረበት። መጀመሪያ ነበር ሆስፒታል እንሂድ ከሚለው በፊት ለሷ ተጠንቅቆ ማንከባከብ የነበረበት መጀመሪያ ነበር። አሁንም መልክ እየሰራብን ነው። አሁንም እኛ ላይ ለመጫወት እየሞከረ ነው። ምንም አዝኖላት አይደለም ሆስፒታል ልውሰድሽ ምናምን የሚለው አዝኖልሽ አይደለም። በጣም ነው አስረጋግጬም ነግርሽ ማለት ነው። አሁንም ደግሞ ከሱ ካራክሽ ከዚህ የባሰ ነገር እንደሚገጥምሽ እኔ 100% እርግጠኛ ነኝ። ምክንያቱም አላዛር የድሮ አይደለም። አላዛር እኛም እናውቀው አላዛር አይደለም። አላዛር ያ ደጎ አላዛር አይደለም። አሁን ያለው አላዛር
ሰውን የሚያስቃይ ለሰው የማያዝን ቤተሰቡን ዞር ብሎ የማያይ መጥፎ አላዛር ነው እያየን ያለ ነው። እናንተም እያያችሁ ያላችሁት እና አሁን የወርድ ነገር ከተፈጠረ በኋላ ሆስፒታል እንሂድ የሚላት ምን ሊያደርግ ነው? ትክክል ነው ሆስፒታል እንሂድ ማለቱ፣ ግን ደግሞ መጀመሪያ አያስብም ይሄን ነገር? እሷ ላይ ከመጮቱ በፊት አያስብም? አሁን ወይኔ እንደዚህ ብትሆንብኝስ፣ ጭንቅላቱ ቢነካብኝስ ብሎ ማሰብ የእሱ ነክስት ስራ ነበር፣ እንደ ሚስት እንደመሆኗ መጠን ማለት ነው። ግን ደግሞ የለማ ጭንቅላት በምን ያስብ? ጭንቅላቱን በምን ባልሆነ ነገር እየሞላ በጥል እየሞላ ከሰው ጋር ባለመስማማት እየሞላ ከሰው ጋር ጥል በማሰብ እየሞላ እንዴት ስለሷ ያስብ? ስለሷ ጥሩ ነገር ያስብ? እሷን በመንከባከብ እንዴት ያስብ? ይሄ በማይሆን ነገር ጭንቅላቱን እየሞላ በጥል አሁን ትንሱ ምንም ነገር አታውቅም። በቃ የለችም። እራሷ ትንሱ ናት ብዬ አሁን እኔ ማመን አልችልም። ምክንያቱም ሰው ሲያወራት አትመልስም። እንዴት የሆነ ሼር ስትባል ምን አገባችሁ ነው። ሆስፒታል እንዲህ ስትል እምቢ ነው። አንድ ቦታ ላይ ደግሞ አስደስታኛለች። የትላንቱ ቪዲዮ ላይ ነይ ሆስፒታል እንሂድ ሲላት አይንህን ማየት አልፈልግም አለች። ጎበዝ። እንደዚህ ልክ ልኩን ስነግሪው ይስተካከላል፣ ወደ ድሮ ማንነቱ ይመለሳል። አሁንም ቢሆን እንደዚህ ጩበው ፊት እንዳስጨው ሐኪም ቤትም መትሄጂ ከሆነ ያው ወንድምሽ አለልሽ። ወንድምሽ ሁሌም ካጠገብሽ ነው። አንቺ እያባረርሽው አንቺ እያስናቅሽው ቢሆን ካጠገብሽ ነው። ምክንያቱም ወንድም ነው። ይኸው የወንድምሽ ሚስት አለች፣ እሷን ካጠገብሽ ናት። ሁሌም ንቀሻትም ቢሆን ከነሱ ጋር ሆስፒታል መሄድ ትችያለሽ። ግን ለሱ ፊት መስጠት ማለት አሁንም ቀልድብኝ ተጫወትብኝ ብለሽ ነፍስሽን እንደሰጠሽ ቁጠሪ። እናትን እሱ የሆንሽውን ነገር ደግሞ ንገሪያቸው። በቃ ነግረሽ ተገላገይ። የሆነ ነገር ሲነገር ነው እንጂ መፍትሄ የሚገኝለት ጸጥ በማለት መፍትሄ ይገኛል ብዬ ነው አላስብም። ጸጥ ባልሽ ቁጥር ጭንቅላትሽ ውስጥ የተፈጠረው ነገር ይባሰ ይስፋፋል። አንቺንም ወደማይሆን እብደት ውስጥ ወደማይሆን መንገድ ውስጥ ይከትሻል። እና ምን እንደተፈጠረብሽ ወደ ሆስፒታል ሄደሽ ከዶክተር ጋር መማከር በቃ። ምክንያቱም ከዶክተር ጋር መማከርሽ ጭንቅላትሽን ያቀልልሻል፣ ሁሉንም ነገር ደግሞ ያጠፋልሻል። ከጭንቅላት ውስጥ እረፍት እንድትሆኝ ያደርግልሻል ማለት ነው። ሪላክስ እንድትሆኝ ያደርጋል። ከዲፕሬሽን ውስጥ እንድትወጪ ያደርግሻል። አዎ ዲፕሬሽን ላይሆን ይችላል እንደዚህ የሚያደርግሽ የእስከዛሬው ድረስ ተጽዕኖ የእስከዛሬው ድረስ ችግር ነው ጭንቅላትሽ ተቀርጾ እንደዚህ የሚያደርግሽ ሊሆን ይችላል። ግን ደግሞ ይሄ ነገር የሚፈታው ከሰው ጋር በማውራት ነው። ሰው ስልሽ ደግሞ ከዶክተር ጋር ወንድምሽም አለ ካላሳር ጋር በፍጹም መሆን የለብሽም። በፍጹም ማለት ነው። እኔ በደንብ ነው የምነግርሽ። አዎ ወንድሜ ነው፣ ሊቀየመኝ ይችላል። ግን ደግሞ እሱ እያደረገሽ ያለው ነገር በአንቺ ላይ በጣም ትልቅ ተጽዕኖ እያመጣ ነው። እሱንም ደግሞ አይተነዋል ምን እንዳመጣብሽ። ከአዲስ አበባ ሞጆ ድረስ በእግርሽ ሄድሽ። ስለዛ ከሱ ጋር በፍጹም መሆን የለብሽም። በቃ እራቂው ለትንሽ ጊዜ። አንቺ ወደ ራስሽ እስከምትመለሽ ድረስ እራቂው። ምክንያቱም በሱ ጋር አሁንም እሱን መቀርቢው ከሆነ የባሰ ችግር ውስጥ ነው መገቢው። እሱን በቀረብሽ ቁጥር በጣም ትልቅ ማይጠበቅ ችግር ውስጥ ነው እየገባ። አሁን ማን ነው የሚገምተው? ሞጆ ሄዳለች ቢባል በእግሯ ይቅር ኖርማል ሰው ማንም ሰው የማያደርገው ነገር ነው። ይቅር እርጉስ እና ከሱ ጋር በፍጹም መሆን የለብሽም። ከዶክተሮችሽ ጋር አውሪ። እርግዝናሽ የሚከታተል ዶክተር አለ፣ እሱ ጋርም ሂጂ ተከታተይ። ከወንድምሽ ጋር ሆነሽ ሁሉንም ነገር ማድረግ ትችያለሽ። ወንድምሽ መከታሽ ነው፣ ጋሻሽ። ከሱ ጋር ሆነሽ ብዙ ነገር ማድረግ ትችያለሽ፣ ራስሽን እስከምታውቂ ድረስ ማለት ነው። አሁን ራስሽን አታውቂም እኮ እንጂ ራስሽን ብታውቂው ኖሮ ሲጠይቁሽ ትመልሽላቸው ነበር። ወንድምሽ ብዙ ጊዜ ነው የጠየቀሽ።
ምን ሆነሽ ነው ብሎ እንዴት ሆነሽ ሄድሽ ብሎ ብዙ ጊዜ ጠይቆሻል፣ ግን ምንም መልስ ልመልሽለት አልቻልሽም። ይህ ምንድን ነው የሚያሳየን? በራስሽ አይደለሽም ያለሽ። ወቅ ጭንቅላትሽ ውስጥ የሆነ ነገር እንደተፈጠረ ያስብ። ትልቅ ማሳያ ነው የራሱ ማንም ሰው። ምክንያቱም መልክ ነው አጉል ደግ ለመምሰል የምትሰራው ነገር እንደሆነ ማንም ሰው ያውቃል። ደግ አትምሰል። በቃ ልጅቷን አታስቀያት። ልጅቷ በዚህ እርግዝናዋ ይኸው ጭንቅላቷ ነቀለ። ምንድን ነው የምትፈልጉ ከሷ? በቃ ተዋት ተባልክ ተዋት ነው። ልጅቷን ለማስቀየት ብለ ያለው ነገር አታርጋት። በሰው እንዴት በሚስቱ ላይ እንደዚህ አይነት ነገር ያደርጋል? ምን አይነት ሀሳብ ነው እያሰብክ ያለው አንተ? አረቶ ተመለስ አላዛር። እንዴ እናንተ እኛም መምከር ሲኖርባችሁ እኛ እናንተን መምከር እንጀምርሽ? ይሄ እኮ ጭራሽ ከእናንተ የማይጠበቅ ነገር ነው። ምን እያርክ ነው? 9 ወር ሙሉ መንከባከብ ሲኖርብህ እሷን አሁን ጭራሽ ጭንቅላቱ ከነቀለ በኋላ ያ ሁሉ ነገር አርግተ ያ ሁሉ ነገር ጭንቅላቱ ውስጥ ከተቀረጸ ጭንቅላቱ ውስጥ ሌላ ችግር ካመጣባት በኋላ ሐኪም ቤት እንሂድ ብትል ምን እንደሚጠቅማት? ምንም ነው የማይጠቅማት። በቃ ወይ ተዋት ወይ ተንከባከባት። ምን እያርክ ነው? ንቃ እንጂ ማይሆን ነገር እያርክ ነው እንዴ? ምን ብለን እንንቃክሻን? ምን ብለን ከድሮ ጀምሮ ለፈለፍን አስሙንም። ምክንያቱም እኛ እናንተኛ የምንመክሩበት ጊዜ እንጂ እኛ እናንተ የምንመክርበት ጊዜ አይደለም ይሄ። እሱንም እያወቃችሁ ነው ደግሞ ጥፋት የምትሰሩት። ምን ለማድረግ እየሞከራችሁ እንደሆነ በጣም ነው ግራ እየገባኝ ነው። ልጅቷን ለማሳበር ነው? ልጅቷን ለማቃወስ? ልጅቷ በስነ ስርዓት ህይወቷ እንዳገፋ ነው ፈልገው ወይ? ምን አይነት ሀሳቡን ጭንቅላት ውስጥ እየመጣ ያሉ? የመጀመሪያ ጊዜ እኮ ስትገናኙ እናውቃለን በፍቅር በስንት ደስታ ውስጥ እንደነበራችሁ። ግን ደግሞ አሁን ጭራሽ ነገሩን እያባባሳችሁ ልጅቷን ልታሳብዷት ነው። ይሄን ነገር አቁሙ። እኔ ቀጥታ ፍርድ ቤት ነው የምንሄደው። ምንም የምናወራው ነገር የለም። ሴቶችና ህፃናት ስንት ለሴቶች የሚቆሙ ድርጅቶች አሉ በዚህ ዓለም ላይ እና ከመከሰስ በፊት ራስን አስተካክል። ልጅቷን አታሰቃያት። በቃ እሷ ራሱ ታገሰች። በጣም 9 ወር ማለት እኮ በጣም ብዙ ነው። ታገሰች 9 ወር ሙሉ እሷ ራሱ ሄዶ አለመክሰሷ አንድ ነገር ነው ላንተ፣ አንድ ጥሩ ነገር። ትጠፈነጋት ነበር። ተጠፍነጋ እንዴት ስቃይ ምን እንደሆነ ታየው ነበር። በጣም የሚያሳፍር ነገር ነው እያደረክ ያለው። በጣም ማለት ነው። እኔ ወንድሜ እስከምጠራጠር ድረስ አላዛር መሆንን እስከምጠራጠር ድረስ ማን ነው ይሄ ብዬ እስከማስብ ድረስ ነው እየተለወጥክብኝ። ማውራ ነገር እየጠፋኝ ነው። ሰው እንዴት አንድን ሰውን ለማሰቃየት የሁሉ ነገር ያደርጋል? አንድን ሰውን ጭንቅላት ለማስነቀል እንዴት የሁሉ ነገር ያደርጋል? በጣም የሚያሳፍር ነገር። ቤተሰቡን የሚያዋርድ ሙሉ ቤተሰቡን የሚያዋርድ ስራ እያረክ እንደሆነ ታውቃለህ። ግን ደግሞ አትጠነቀቅማ። ለሷም አታስብማ። በየት በኩል ታስባለህ? ሲጀመር ግን ማሰቢያ የለህም አንተ እኮ። ማሰቢያን በችግር በሰው ከመጣላት የሰውን ፍቅር አለመፈለግ ደፍነዋል። ለሷ ፍቅር በየት በኩል ቦታ ይኖራል? ሲጀመርስ እኔም ማውራው ነገር እያጠረኝ ነው በቃ። እና ቤተሰብ ብዙ ምለው ነገር ነበረኝ፣ ግን
በጣም ነው እየሰለቸኝ ያለው። ስለዛ ደህና ሁኑልኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ።